ሰላም ጤና ይስጥልን ውድ ተመልካቾቼ እንዲሁም አዲሶች እንኳን ደህና መጣችሁ። ዘይብ ነኝ። ዛሬ ደግሞ በሌላ ስራ ተመልሼ መጥቻለሁ። የዛሬ ቪዲዮአችን የሚሆነው በጣም ቆንጆ ልስልስ ያለ የእንቁላል ስልስ በበርበሬ እንሰራለን። ከዚህ በፊት ባልጫው ሰርቼ በጣም ወዳችሁታል። አሁን ደግሞ በዚህ መልኩ ይዤላችሁ መጥቻለሁ። ትወዱታላችሁ። ሙሉ ስራውን እንድትከታተሉኝ እጋብዛለሁ። አመሰግናለሁ። መልካም ቆይታ። እንቁላል ስልሱን እንግዲህ ስጀምር በዘይት አግያለሁ የተወሰነ። ከዛ ሽንኩርት አንድ ሁለት አነሳ ያለ ሽንኩርትና 3 ቲማቲም የተጠቀምኩት ፈቅፍቄ አንድ ላይ ነው የምጨምረው። በጣም በቶሎ የሚደርስ የእንቁላል ስልስ አሰራር ነው የምንሰራው። ከዛ ይሄንን ትንሽ ጨው ጨምርበትና በውሃው የተወሰነ አበስለዋለሁ። አሁን እንደዚህ ቆንጆ ሆኖ በስሏል። እሳቱን ሚዲየም ፍሌም ላይ አድርጌ ነው የምጠቀመው። አሁን ልክ እንደዚህ ሲሆን ውሃ ከመምጠጡ በፊት በርበሬ ጨምራለሁ። እንዳያችሁት ሽንኩርቱም ቲማቲሙም በደንብ ሙትት ብሎ አልበሰለም፣ መካከለኛ በሳሰል ነው የበሰለው። ከዛ የምፈልገውን ያህል በርበሬ እጨምራለሁ። ትንሽ ስለሚያስፈልገው እጨምራለሁ የተወሰነ አሁንም ወደ 2 የሾርባ ማንኪያ የሚሆን የተጠቀምኩት። ያው ቲማቲሙ እና ሽንኩርቱ በዛ ያለ ስለሆነ የኔ ብዙም ሳይቆይ ወዲያውኑ የተወሰነ በጣም ትንሽ እርድ ጨምርበታለሁ። ከለሩም በጣም ቆንጆ ነው የሚያደርግልን። ይህን ራሱ ጣዕሙ ደስ የሚል ጣዕም ነው የሚሰጠው። እንዳያችሁ ትንሽ ነው የጨመርኩት። ከዛ ይሄንን አንድ ላይ በደንብ አድርጌ አብስዬው ተመልሰን እንገናኛለን። አሁን እንደዚህ ሆኖ ቆንጆ ሆኖ እየደረሰልን ነው። ከዛ እኔ ምንድነው የምጠቀመው ሌላ ሲኒመን ፓውደር እጠቀማለሁ። የቀረፋ ፓውደር። የቀረፋ ፓውደሩ ከሌላችሁ እንኳን ሲኒመን ስቲኩ ካላችሁ ቀረፋው ራሱ ካላችሁ ትንሽ አርጋችሁ ብታበስሉት በጣም ልዩ የሆነ ጣዕም ነው ያለው። የእንቁላል ሽታውን ላይ ያጠፋልናል። ያያችሁት ጥቁር ብላክ ፔፐር ጨምሬያለሁ። ቆንጆ በርበሬ ትንሽ ነው የጨመርኩት። ከዛ ቅቤ ጨምሬያለሁ። በዚህ አጋጣሚ ቅቤ፣ ዘይት፣ ጨውም ሊሆን ይችላል እንደ ቤታችሁ እንደ ፍላጎታችሁ ብትጠቀሙልኝ እላለሁ። ምናልባት እኔ ስሰራ ላበዛ እችላለሁ። እንዲሁም ደግሞ ካሜራውም አቅርቦ ስለሚያሳይ በጣም ብዙና የበዛ ነው የሚመስለው። ስለዚህ እንደ ቤታችሁ ተጠቀሙልኝ። አመሰግናለሁ። ከዛ ልክ እንደዚህ ሲሆንልኝ ነጭ ሽንኩርት 4 ፍሬ በዚህ መልክ ፍቅፍቅ አድርጌው ጨምሬ ይሄንን በደንብ አድርጌ አብስዬው እመጣለሁ። እዚህ ጋር ካሜራውን ኦን ያደረኩት መስሎኝ ነበረ። ለካ ሳላደርግ ውሃ ጨምሬያለሁ። የጨመርኩት ውሃ ግማሽ ኩባያ የሚሆን ነው። እንደነገርኳችሁ ስልስ ስለምንሰራ ድርቅ እንዳይልብኝ እኔ ውሃ እጠቀማለሁ። ውሃ ምርጫ ነው፣ ግን ምናልባት በዚህ መልክ ካልሞከራችሁት ሞክሩት። በጣም ነው የምትወዱት። እንዲሁም ደግሞ ስልሳችን በጣም ቆንጆ የሆነ የእንቁላል ስልስ ነው የሚሰጠን። አሁን በዚህ መልክ ቆንጆ ሆኖ ደርሶልኛል። ትንሽ ጨው ስላነሰው ጨምሬያለሁ። አሁን እንቁላል እዚህ ጋር መትቻ ያዘጋጀው 6 እንቁላል አለ። በደንብ ነው የመታወት እንዲዋሃድ። ከዛ ይሄንን ጨምራለሁ። ከዛ በዚህኛው ነው የምጠቀመው ፍርፍር እንዲያደርግልኝ ቶሎ። ይሄኛው ከሌለም በማመሲያም ማማሰል ይቻላል። በማመሲያው ቶሎ ማማሰል ነው። እንቁላሉን ስጨምር እሳቱን በደንብ ቅንስ አድርጌዋለሁ። ከዛ ቶሎ እንመተዋለን። እዚህ ጋር ከለሩን ቢጫ አረጋው እንጂ መግቢያው ላይ እንዳያችሁት ከለሩ በጣም የሚያምር የስልስ አሰራር ነው። ከዛ ልክ እንደዚህ ሆኖልኛል። እከድነውና ለ2 ደቂቃ ነው የማበስለው። ከዚህ በኋላ
በጣም ልስልስ ያለ ነው። በቃ ልነግራችሁ አልችልም። ገና ስትነኩት ራሱ ስታማስሉት ልስላሴውን ማየት ይቻላል። እንደዚህም ይሄንን ያደረኩት 1 ደቂቃ ነው ያበሰልኩት። ከዛ በኋላ ድጋሚ 1 ደቂቃ አበስለዋለሁ ከድኜ። አሁን መጨረሻ ሰዓት ደርሰናል። ያው ሲበስልልን ቆንጆ ሲሆን ዘይቱ ሰፓሬት ማድረግ ይጀምራል። አሁን እዚህ ጋር እሳቱን አጥፍቻለሁ። የመጨረሻ ነው። ቃሪያ እጨምራለሁ። የሚያቃጥለውን ቃሪያ ተጠቅሜያለሁ። ከዛ እሳቱ ክዳኑን አልከድነውም፣ ቃሪያው እንዳይበስልብን እንደዚህ ክፍት ትቼ እንጀራውን ማቀራረብ ጀምራለሁ። ገበታ ላይ እንግዲህ ምን እንደሚመስል አብረን እናያለን። እንግዲህ ትክክለኛ ከለሩ ይሄንን ይመስላል። በጣም ነው የሚያምረው፣ እንዲሁም ደግሞ በጣም ነው የሚጣፍጠው። ሲኒመን ፓውደሩ የእንቁላሉ ጣዕም ሽታ እንዳይኖር ነው የሚያደርገው። ምናልባት በዚህ መልክ ካልሞከራችሁት ሞክሩት። ከዚህ በፊትም የሰራሁትን በአልጫ ስልስ የሰራሁትን በጣም ወዳችሁታል። ፎቶ የላካችሁ ልጆች አላችሁ፣ በጣም አመሰግናለሁ። ይሄንንም ሞክሩት። ብዙዎቻችሁ እየሞከራችሁ ይገኛል። አብራችሁኝ እስከዚህ ሰዓት ድረስ ስለቆያችሁ እጅግ በጣም አመሰግናለሁ። ይሄን ቪዲዮ ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። ለሌላም ሰው እንዲደርስ ገንቢ አስተያየት እየሰጣችሁ በላይክ በኮሜንት እንዲሁም ሼር እያደረጋችሁ ለምታውቁ